ጤና ይስጥልን አድማጮቻችን የዕለቱን መረጃዎች ይዘንላችሁ ቀርበናል። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ በሰሜን ኢትዮጵያ ያሉ ኃይሎች የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ጫካ እንዲገባ እያበረታቱ ነው ሲሉ ገለጹ። ኦብነግ ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይ በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱት ነው ብያምናለሁ ሲሉ ተደምጠዋል። አቶ ሙስጠፌ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ኬንያ ከሶማሊያ ጋር በምትዋሰንበት ጋሪሳ ካውንቲ ባለስልጣናት ጋር ውይይት አድርገዋል። ርዕሰ መስተዳደሩ በኬንያ ቆይታቸው ከቢቢሲ ጋር ባደረጉት ቃለ መጠይቅ ማንኛውም የኢትዮጵያ ጠላት ሀገራት ኢትዮጵያ ውስጥ የሚካሄደውን ጦርነት ለማበረታታት እየሞከሩ እንደሆነ ህዝቡን ለመቀስቀስ እቅድ እንዳላቸውም እናውቃለን ብለዋል። አቶ ሙስጠፌ በሰሜን ኢትዮጵያ ያሉ ኃይሎች ሲሉ የጠሯቸው በዋናነት ፋኖና ህዋትን እንደሆነ ይጠበቃል። ሶማሌ ክልል ባለፉት 7 ዓመታት ከኢትዮጵያ አንጻራዊ ሰላም የሰፈነበት ክልል ሲሆን ከቅርብ ጊዜ ወዲህ ግን የሙስጠፌን መንግስት የሚቃወመው ኦብነግ ወደ ትጥቅ ትግል ሊያመራ እያሰበ መሆኑን ፍንጭ እየሰጠ ይገኛል። አቶ ሙስጠፌ ህዋትና ፋኖ ኦብነግ ነፍጥ አንስቶ የጫካ ትግል እንዲጀምር እያበረታቱት ነው የሚል ጥርጣሬ ያላቸው እንደሚመስል በጉልህ ተናግረዋል። ሙስጠፌ በጉዳዩ ላይ በሰጡት አስተያየት ሶማሌ ክልል ውስጥ ኦብነግ ወደ ጫካ እንዲገባ የሚያስገድድ ነገር የለም፣ የሚያስጨንቀኝ ነገርም አይደለም። ግን ከመጣ እንዴት እንደምናስተናግደው እናውቃለን። በፍጹም የሚያሳስበኝ ነገር አይደለም። ህዝቡም ይህን እየፈቀደ አይደለም በማለት ተናግረዋል። አክለውም በእርግጥ አንድ ግለሰብ ትክክለኛ ያልሆነ ሐሳብ ይዞ ከግብጽ ወይም ከሌላ ሀገር ድጋፍ አግኝቶ ሊሆን ይችላል። ግን እኔ የመጣሁበት ህዝብ እንዲህ አይነት ነገር አይቀበልም ነው ያሉት። ሙስጠፌ በተጨማሪም በሶማሌ ክልል የመገንጠል ስሜት ቀርቷል ማለት ይቻላል ሲሉ የኦብነግን ሐሳብ አጣጥለዋል። የሱዳን ወታደራዊ ሽግግር ምክር ቤት ኃላፊና የሱዳን ጦር አዛዥ ሌተናንት ጀነራል አብዱል ፈታህ አልቡርሃን በጀነራል መሐመድ ሐምዳን ዳገሎ የሚመራው የሱዳን ፈጥኖ ድራሽ እየሰነዘረ ካለው የማያባራ የድሮን ጥቃት የሱዳን አየር ኃይል መገልገያዎችን ደህንነት ለመጠበቅ ወደ ጎረቤት ሀገር ኤርትራ ማዛወራቸው እየተነገረ ነው። ባለፈው ሳምንት ኤርትራ በሱዳን የእርስ በርስ ጦርነት በቀጥታ ተሳታፊ መሆኗን በመግለጽ ኤርትራ ውስጥ ሳይቀር ዘልቀን በመግባት ጥቃት ለመፈጸም እንገደዳለን የሚል ዛቻ የተቀላቀለበት መግለጫ ላወጣው ለሱዳን ፈጣን ድጋፍ ኃይሎች አዛዥ ጀነራል መሐመድ ሐምዳን ዳገሎ ግን ዜናው ሰርግና ምላሽ እንደሆነላቸው ይጠበቃል። ሆኖም ግን የኤርትራ መንግስት ልሳኖች ጉዳዩን እያስተባበሉ ነው። ከሱዳን ፈጥኖ ድራሽ ኃይሎች በኩል በኤርትራ አየር ኃይል ማዘዣና ባህር ኃይል ላይ ወሳኝ የድሮን ጥቃት ከሰሞኑ ይጠበቃል ተብሏል። በኤርትራ ላይ የሚፈጸመውን የድሮን ጥቃት ተከትሎ ሻዕቢያ ሙሉ ወታደራዊ አቅሙን አስተባብሮ ወደ ሱዳን ሊዘምት ይችላልም እየተባለ ነው። የአሜሪካው ፕሬዝዳንት በሎስ አንጀለስ ብሔራዊ ኃይል በማሰማራታቸው ግጭት ተፈጠረ። የካሊፎርኒያ ብሔራዊ ጥበቃ ወታደሮች ለሶስተኛ ቀን በፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን ማስፈጸሚያ ላይ የተነሳውን ተቃውሞ ለማስቆም እሁድ ዕለት በሎስ አንጀለስ ጎዳናዎች ላይ ተሰማርተው ነበር። የግዛቷ ዲሞክራሲያዊ ገዥ ግን የወታደሮቹ መሰማራት ህገወጥ ነው ሲሉ ተደምጠዋል። በሎስ አንጀለስ የፌዴራል ኢሚግሬሽን የተነሳ ፖሊስና ተቃዋሚዎች በሰላማዊ ሰልፈኞች ላይ ሲጋጩ የብሔራዊ ጥበቃ ወታደሮች በፌዴራል መንግስት ህንጻ ዙሪያም ሰፍረው ነበር። የሎስ አንጀለስ ፖሊስ አንዳንድ ተቃዋሚዎች ኮንክሪት ጠርሙሶችና ሌሎች ነገሮችን በፖሊሶች ላይ ወርውረዋል በማለት በርካታ ሰልፎችን ህጋዊ ያልሆኑ ስብሰባዎች በማለት አውጀዋል። እሁድ አመሻሽ ላይ ከአልፋ ቤት ወይም በርካታ በራሳቸው የሚነዱ መኪኖች መቃጠላቸውን በቪዲዮ የተቀረጹ ምስሎችም አሳይተዋል። የፖሊስ መምሪያው በማህበራዊ ድረገጾቹ ላይ በለጠፈው ጽሑፍ እስር እየተካሄደ ነው ሲልም ጽፏል። የሎስ አንጀለስ ፖሊስ ህዝቡን ለመቆጣጠር በፈረስ ላይ የሚንቀሳቀሱ መኪኖቹንም ማርቶ ታይቷል። በቪዲዮ ላይ እንደተገለጸው ሰልፈኞች በፖሊስ ላይ አፍረናል እያሉ ሲጮሁና አንዳንዶች ዕቃ ሲወረውሩም ተስተውለዋል። በሎስ አንጀለስ መሃል ከተማ ዋና መንገድ የሆነውን 101 ፍሬዌይን የተቃዋሚዎች ቡድን ዘግቶታል። የተቃውሞ ሰልፈኞች ቡድን ብዙዎች የሜክሲኮን ባንዲራና የአሜሪካ ኢሚግሬሽን ባለስልጣናትን የሚያወግዝ ምልክቶችን ይዘው በከተማዋ ዙሪያ ባሉ በርካታ ቦታዎች ላይ ተሰብስበው ነበር።